ደም ግፊታችሁን በቀላሉ ልትቆጣጠሩ የምትችሉባቸውን 9 መንገዶችን እናያለን። እነዚህ በቤታችሁ ውስጥ ሆናችሁ ያለምንም እገዛ በቀላሉ ደም ግፊታችሁን ኮንትሮል ማድረግ የምትችሉባቸው መንገዶች ናቸው ማለት ነው። የመጀመሪያው የኢንሱሊን ሌቭላችሁን ኮንትሮል ማድረግ ነው ማለት ነው። በዋነኝነት ኢንሱሊን ከፍ እያለ ሲመጣ ፍሉድ ሪቴንሽን እንዲኖር ስለሚያደርግ ሰውነታችሁ ላይ ኩላሊታችሁ ፈሳሾችን ወደ ሰውነታችሁ በማስቀረት የደም ግፊት እንዲጨምር ስለሚያደርግ በዋነኝነት ኢንሱሊናችሁን መቆጣጠር ነው። የኢንሱሊናችሁ መጠን ለመቆጣጠር ደግሞ በዋነኝነት የሚያስፈልጋችሁ የካርቦሃይድሬት መጠናችሁን መቀነስ ነው። በተለይ እንደ ፓስታ፣ መኮረኒ፣ ዳቦ፣ የፍርኖ ዱቄት ውጤቶችን፣ የስንዴ ውጤቶችን እንዲሁም ሌሎችንም በተለይ ጠዋት ላይ ቁርስ ላይ ባለመብላት እንዲሁም ደግሞ በቀን በውሏችሁም ቢሆን በጣም በመቀነስ ከተቻለ ሙሉ ለሙሉ በማቆም የኢንሱሊን ሌቭላችሁን ሬጉሌት ማድረግ የመጀመሪያው ስቴፕ ነው ማለት ነው። ሁለተኛው ኢንፍላሜሽንን መቀነስ ወይም ደግሞ የብግነቶችን መቀነስ ነው። በዋነኝነት የደም ግፊት አንደኛው የሚከሰተው በደም ስሮች ውስጥ የብግነት ሲኖር ወይም ደግሞ የደም ስሮች መቆጣት ሲኖር ነው። ለዚህ ደግሞ ዋነኛው መፍትሄው የሚሆነው አንቲ ኢንፍላማቶሪ የሆኑ ምግቦችን መመገብ ነው። ከነዚህም ውስጥ እንደ ነጭ ሽንኩርት፣ እንደ አቮካዶ፣ እንደ ሞሪንጋ ከዛ ውጭ ግሪን ቲ የምንለው ወይም ደግሞ አረንጓዴ አትክልቶችን ጨምሮ ከዛ ውጭ እነ ቾሎኒ አሳ ሊሆን ይችላል፣ ዶሮ ሊሆን ይችላል፣ ስጋ ሊሆን ይችላል። እነዚህን በመጠቀም ደም ስሮች ላይ ሊከሰት የሚችለውን ኢንፍላሜሽን በከፍተኛ ሁኔታ በመቀነስ አንድ ሌላኛው ደም ግፊት እንዳይጨምር በተቆጣጠሩበት መንገድ ነው ማለት ነው። ሶስተኛው በቂ ሚነራል ለማግኘት መጣር ይኖርባቸዋል ማለት ነው። ከነዚህም ውስጥ በዋነኝነት ማግኒዥየም ነው። ማግኒዥየም እንደምናውቀው አንዳንድ የደም ግፊት መድኃኒቶች ውስጥ ይገባል። ስለዚህ ማግኒዥየም በዋነኝነት ደም ስሮች ሪላክስ እንዲያደርጉና ደም ግፊት እንዲቀንስ ያደርጋል ማለት ነው። ስለዚህ ማግኒዥየም አንደኛ ማግኒዥየም ሰፕሊመንት መውሰድ ሊሆን ይችላል። ሁለተኛ ደግሞ ማግኒዥየም ሪች የሆኑ ምግቦችን መጠቀም ሊሆን ይችላል። ከነዚህም ውስጥ እንደ ተልባ ሊሆን ይችላል። ከዛ ውጭ ደግሞ እንደ ሂቢስከስ ቲ ሊሆን ይችላል። እንዲሁም ሌሎችም ማግኒዥየም ሪች የሆኑ ምግቦችን መጠቀም ወይም ደግሞ በሰፕሊመንት መውሰድ በከፍተኛ ደም ግፊታችሁ እንዲቀንስ ይረዳቸዋል ማለት ነው። አራተኛው ፖታሲየም ሌቭላችሁን ሞኒተር ማድረግ ነው። ፖታሲየም በዋነኝነት የሶዲየም ሌቭላችሁ እንኳን ቢጨምር ወይም ጨው በምትበሉበት ሰዓት የሚገኘው ሶዲየም ቢጨምር እንኳን ፖታሲየም ሌቭላችሁ የተመጣጠነ ከሆነ ደም ግፊት በጣም እንዳይጨምር ይረዳቸዋል ማለት ነው። ስለዚህ የፖታሲየም ሌቭላችሁን ቼክ ማድረግ ምናልባት በጣም ዝቅ ብሎ ከሆነ መድኃኒት መጠቀም፣ ካልሆነ ደግሞ ፖታሲየም ሪች የሆኑ ምግቦችን በተለይ እንደ አረንጓዴ አትክልቶችን እንደ አይብ የመሳሰሉትን በደንብ በመጠቀም ፖታሲየም ሌቭላችሁን መቆጣጠር የግድ ይኖርባቸዋል ማለት ነው። አምስተኛው ስትረስ መቀነስ ነው። ስትረስ ማንል አንደኛው ኢሞሽናል ስትረስ ነው። በተለይ ከምታዩትን ዜና የምታደርጓቸውን ኮንቨርሴሽኖች ከሰዎች ጋር ያላቸውን ኮሚኒኬሽን በተቻለ አቅም ፖዚቲቭ ለማድረግ መሞከር ስትረሶች መቀነስ ያስፈልጋል። ስድስተኛ የእንቅልፍ ሁኔታቸውን ማስተካከል ነው። አንደኛ በቂ እንቅልፍ ማግኘት፣ በተመሳሳይ ሰዓት ደግሞ መነሳትን መልመድ ያስፈልጋል። በቂ እንቅልፍ ማተኛው ከሆነ በሰውነታችሁ ውስጥ የኮርቲሶል ሌቭል ይጨምራል፣ የአድሪናል ሌቭል ይጨምራል፣ እንዲሁም ደግሞ የኢንሱሊን ሌቭል ይጨምራል። እነዚህ ደግሞ በከፍተኛ ሁኔታ ደም ግፊታችሁ እንዲጨምር ያደርጋሉ። እንቅልፋችሁ በተመሳሳይ ሰዓት እንዲሆን ማድረግ ይጠበቅባቸዋል ማለት ነው። ሰባተኛው አልኮል መጠጡ ከሆነ ደም ግፊቱ ወደምትፈልጉት መጠን እስኪደርስ ድረስ አልኮልን ሙሉ ለሙሉ ማስወገድ ይኖርባቸዋል። ከዛም ከተስተካከለ በኋላ የምትወስዱትን የአልኮል መጠን በጣም ሞኒተር ማድረግ ይጠበቅባቸዋል ማለት ነው። ስምንተኛ ጨው ነው። ጨው ያው ተደጋጋሚ እንደተናገርኩት ሙሉ ለሙሉ ጨውን ማስወገድ በራሱ ሶዲየም ዲፕሌት እንዲያደርግና ሌላ ደግሞ ኮምፕሊኬሽን ይዞ እንዲመጣ ያደርጋል። ከፍተኛ ደም ግፊት ያለበት ሰው ለተወሰነ ጊዜ ጨውን ማስወገድ ይኖርበታል። ነገር ግን ደም ግፊቱ ከተስተካከለ በኋላ ግን በጣም ባይበዛም በልክ የሆነ ጨውን አንድ ሰው መውሰድ ይኖርበታል። ከዚህ ውጭ ግን ቅድም እንዳልነው ጨውን በጣም ከመቀነስ የበለጠ ደግሞ ፖታሲየም ሌቭላችሁ የምትጨምሩ ከሆነ ሁለቱ ባላንስ እያደረጉ ስለሚሄዱ እናንተ ላይ ያለው ኢፌክት በጣም መቀነስ ይቻላል ማለት ነው። ዘጠነኛው የእግር መንገድ ወይም ወክ ማድረግ ነው። ይሄ በጣም 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 አስፈላጊ ነው። በተለይ አሁን የሚሰሩት ጥናቶች ኢቨን አይደለም ከበሽታም ደም ግፊት፣ ስኳር ከመቀነስ ጋር ከሎንጄቪቲ ጋር ተያይዞ ወይም ደግሞ ብዙ እድሜ ለመኖርም የልብ ጤናቸው እንዲስተካከል በጣም ከፍተኛ ከሚረዳቸው ውስጥ አንደኛው ወክ ማድረግ ነው። ይህ ወክ ግን ሁሌ ምን መሆን አለበት? ከጊዜ ወደ ጊዜ እየጨመረ ሁሌ 30 ደቂቃ ሲሆን እየጨመረ መሄድ አለብን። ወክ የምታደርጉት በአንድ አይነት ሰዓት ቢሆን ይመረጣል። ከዚ ውጭ ደግሞ በሳምንት በትንሹ 5 ቀን በሳምንት ውስጥ ወክ ማድረግ ያስፈልጋል ማለት ነው። በደም ግፊት፣ በስኳር፣ በኮሌስትሮል፣ በሃይፐርታይሮይዲዝም፣ በሃይፖታይሮይዲዝም፣ በሬማቶይድ አርትራይተስ፣ በአይቢኤስ፣ በአይቢዲ፣ በጨጓራ ቁስለት፣ በአንጀት ቁስለት የምትቸገሩ ሰዎች እጅግ በጣም ብዙ ሰዎች ታክመው በጣም ብዙ ቴስቲሞኒ ዩቲዩብ ላይም ቲክቶክ ላይም አለ። እናንተም በዚህ ችግር የምትቸገሩ ሰዎች ሀገር ውስጥም ከሀገር ውጭም ያላችሁ ክፍለ ሀገርም ያላችሁ በዚህ ስልክ ቁጥር ብትጽፉልኝ ዋትሳፕ ላይ አዲስ አበባ ያላችሁ በአካል መጥታችሁ ሕክምናችሁ መከታተል ትችላላችሁ። ክፍለ ሀገርና ከሀገር ውጭ ያላችሁ ደግሞ ባላችሁበት ናችሁ በዋትሳፕ ሕክምናውን መከታተል የምትችሉ መሆኑን እገልጻለሁ። አመሰግናለሁ።